Guess who is back? Daawwattoota keenya akkam ooltanii nagaa jirtaa fayyaa ምናምን እሁድ አያልቅም። የድሮ የፌስቡክ ቀልድ ነው። በጣም ጠዋት ነው የተነሳሁት። ስራ ታዝዤ ነበረ። 2 ቦታ ሄጃለሁ። ተኝቼ ተነስቻለሁ። ምግብ 2 በልቻለሁ። ውጪ በልቻለሁ። እስካሁን 9 ሰዓት ነው። እግዚአብሔር አሁን ካለቀልኝ ብዬ ጭራሽ ጀለሶች ደውለዋል። ኳስ ሜዳ ልሄድ አዳማ ላይ ድሮ ክረምት ፈልፈላ እያለን ተጠራርተን ቻፒ ሜዳ እንሄዳለን። ቻፒ ሜዳ ሄደን በቃ ውድድር ነው ያለን ማለት ነው። አብዛኞቹን የማናውቃቸው ሰፈሮች ናቸው። ወይ የስላሴ ሰፈር ልጆች ይመጣሉ፣ ወይ 04 ከአመዴ ምናምን ይመጣሉ። በቃ ክረምት ውድድር ማለት ነው። ሽልማቱ ያኔ ገንዘብ ይሁን ማለት ገንዘብ ነበር መሰለኝ። መግቢያ ግን የፈላዎቹ አንድ ሰው 50 ብር ምናምን ይዋጣና የሆነ 1000 ብር ምናምን ነገር ይከፈላል። 1000 ብር አይሞላም መሪያ ያኔ 500 ብር ምናምን ይከፈልና በቃ ውድድር ትገባለህ ማለት ነው በቲም። ከዛ ያሸነፈ ማሊያ ነበር የሚሸለመው። አሁን በመቶ ሺዎች ምናምን ሆናል እየተባለ ነው። ሶ ፋርዳ አለ ማለት ነው። ፋርዳ ማለት የክረምት ውድድር እዚህ አዳማው ነው። ወዛ ከቤት ወጥቻለሁ ማለት እና ሰፈራችን እሺ ነች። ገንደሃራ ምናምን ከቦሌ በ04 ወይ ደግሞ ከዚህ ስላሴ ምናምን ከስላሴ 04 ከዛ ነው እንደዛ እናድርገው ወይ ከዚህ ጀማል እንሂድና በጀማል ይቻላል። ወደዛ በእግር እሺ። 1 minute 37 seconds later. ና አናግረኝ አፈዛ የለ እንትና ነው ና በዚህ ጋር እንሂድ። ምንድን ነው? ኧረ በዚህ ጋር እንሂድ። አታሽንብር ምንድን ነው? ና እንዴ! አዎ ታጣቂ ሚኒሻ ካየ አፈሳ ተርፈናል። ጨዋታ ይታይ በስልክ አሁን ለምን እንቆማለን? ኑ እንንቀሳቀስ። በዛ ጋር እንሂድ። አንተ ምን እሺ ነው እንደዚህ ግብደ ሆነሽ ማን ይወስዱሻል? ና ማርያም በዛ ጋር በድልድዩ ጋር ግን እንሂድና what's good ኳሱን ለማየት ያደረግነው ያላሰለሰ ጥረት አልተሳካም። በኳሱ ተራ ሩጫ ምናምን አይተናል። ሲሮጡ ነው የሮጡ። በትክክል አፈሳ ይሁን አይሁን አናውቅም። 4-5 ምናምን ፖሊሶች አሉ። ፖሊስ ስል ታጣቂ። እነሱ ወደኛ አካባቢ እየሮጡ ምናምን ጀመሩ፣ ሰው መያዝ ጀመሩ። እና ምን ይባላል ደግሞ ሰሞኑን አፈሳ አለ ምናምን ይባላል እንጂ የያዟቸው ልጆች አሁን 2-3 ሰዎች ይዟል። እነሱ የምርም ተወይ ተፈላጊ ፉጂቲቭ ነው የሚባለው በነጮቹ ሊሆኑ ይችላሉ፣ ወይ ደግሞ ሌቦችም ሊሆኑ ይችላሉ። አናውቅም። ገና አፈሳ መስሎን ሩጥን እንጂ ሊሆንም ይችላል ነው ብዬ ግን አላስብም። እንደዚህ አይነት ስራ የሚሰራ አይመስለኝም። መንግስት እንደዛ ያደርግ እና ልጁ ደግሞ ሊያግባባኝ ነው። ውስጥ እዚህ ጋር ኖርማል ነው። አረ እንሂድ፣ ችግር የለውም። ውስጡን እንደዚህ በሰላም መቃብር አድርገን በእንትን በኩል በአጣና ተራ ከዛ 04 በዚህ በድልድዩ ጋር እንግባና በዚህ በሰላም መቃብሩ ጋር ወጥተን በእግር እንሂድ እና ሊለኛል ነው በጀማል ማን ጋር እዛ አይመጡም ያለው ማን ነው? ነገረኛ ማን ነው? ኤራፕንስ ነገሮች እንዳሰባችሁት አይቀጥሉም። ገብቷል። ስለዚህ ምን አደርጋለሁ? ወንበሬን አሁን እዚች ጋር መጣና ደቃ አድርጋት ማለት ነው። የሆነች ነገር ነግራችኋል። ቀኑ እንዲህ ግራ የገባው ቀን ማለት ነው። ኳሳ ያለው ብዬ ወጣው እየሮጥኩ ገባው። ሩጫ አይቼ ምናምን ማለት ያስሮጠን ቅድም ከኳስ ሜዳ ያስመለሰን ጉዳይ ማለት ነው። ኢንሴኩሪቲ ነው አይደለ? ኢንሴኩሪቲ ከምን ይመጣል? ከምን ይመጣ ይመስላችኋል? 1 2 አልመለስኩም። ኢንሴኩሪቲ ያው በራሴ አገላለጽ እንዴት ነው መሰላችሁ? አሁን ነገሮች ላይ መጨነቅ፣ እንዲህ ቢሆንስ፣ እንዲህ ሆኖ ቢሆንስ፣ አላምር ቢሆንስ፣ በቃ ኮንፊደንስ ማጣት ነገሮች ላይ እና ነገሮች ላይ ኮንፊደንስ ስናጣ ኢንሴኩሪቲ ይባላል በእኔ ገለጻ ማለት ነው። ልክ ልሆንም ላልሆንም እችላለሁ፣ ችግር የለውም። ይሄ ራሱ አንድ እንትን ነው። ሴኩሪቲ ነው። የሮጥንበት ምክንያት ኢንሴኩሪቲ ነው። ከምን ይመጣል የሚለውን ሪሰርች አድርገው። ሰልፍ ዳፕት ኢንሴኩሪቲ ሊሆን ይችላል። አይሚን ፐርሰናል ኢንሴኩሪቲ ማለት ነው። ከዛ ይሄ ፊር ኦፍ ሪጀክሽን፣ ይሄ ሪጀክት እደረጋለሁ። አንዳንድ ቃሎች አማርኛቸው በጣም ይከብዳል። እንግሊዝኛ ሳንችል ራሱ አማርኛቸው ይከብዳል። ለመሰላችሁ ፊር ኦፍ ሪጀክሽን አበሻ ላይ የለም።
ይህን ትበያለሽ ይላታል። ይህን ትበላለህ ይለዋል ማለት ነው። ከብዙ ነገሮች ይመጣል ፐርሰናል ኢንሴኩሪቲ እና ብዙ ምክንያቶች የሚኖር ግን አሁን ይሄ ሶሻል ኢንሴኩሪቲ ነው ያስሮጣል። እንትን ላይ ነገሮች ላይ አሁን ሶሳይቲው ላይ እምነት ምናምን ስታጣም ሊፈጠር ይችላል። ሌላ ቦታ እየታፈሱ ከሆነ እዚህ የምታፈሳለሁ ብለህ ትፈራለህ። ገብቷል? እሱ ነው ኢንሴኪሪቲ። የሮጥንበት ምክንያት እሱ። እችና የአችራዳ ልጆች እችና የዛሬው ቪዲዮ ይህን ይመስላል። ይመቻችሁ። ወዳችኋለሁ። ባይ ባይ።